ይሄ ሚሞሪ አሁንስ አይጨነቁ ኦሪጂናል ብራንድ የሆኑ ሚሞሪዎችን ከ2 እስከ 32 ጂቢ እንዲሁም ኦሪጂናል ፍላሽ ዲስኮችን ከ2 እስከ 32 ጂቢ የተለያዩ ሃርድ ዲስኮችን በ1 ቴራ በ2 ቴራ በ4 ቴራ እና በ8 ቴራ በጣም በተመጣጣኝ ዋጋ ያሉበት ድረስ ልካለን አሊያም መርካቶ ድር ተራ 4ኛ ፎቅ ዋሴ ሪከርድ ብለው ቢመጡ ካልሆነ በስልክ ቁጥር 0911 ወይም 0946 3862 我听得见自己的悲鸣，穿透骨髓，在眼睛里无数次破碎。尘埃与硝烟，我看得见，疼痛如心碎，冲进心底的眼泪，燃烧出岁月中的无畏。风萧萧兮，我的家人笑容与大地，每一道晨曦，用此生来守护你。光芒不息，我的灵魂爱恨与呼吸，每一寸伤痕，用生命来。相信我的家人笑容与大地，每一道晨曦，用生命来捍卫你。ጂንሱን እባክህ አንድ ዶክተር አንጣልኝ እስር ቤት እያለ መርፌ ይወጋኛል እባክህ እየተሰቃየሁ እኮ ነው እንዴ ባለፈው የሰጠው መድኃኒት እኮ ይሰራል እኮ አዎ ግን ለአራት ሰዓት ብቻ ነው የሚሰራው ምንም ውጤት የለውም እሱ እንዴ እና ዶዙን መጨመር ነው አንድ ከወሰድክ ሁለት ማድረግ እኮ ነው ጨርሻለሁ ሁሉንም ምንም ነገር የለኝም ቆየሁ ከጨረስኩት ጨርሻለሁ አዎ ማስተር ጨርሶታል በእጁ ሙሉ እያደረገ ነበር መስሎ ጀንክሽን ማውራትን አቁምና እሱን ይህን ዶክተር ከዚህ አስወጣልኝ ይህን አስመሳይ ዶክተር ጂንሱ እባክህን ያንን ዶክተር ፈልግልኝ መርፌ ይወጋኝ እሺ 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 እፈልገዋለሁ ይሁንጃ ዶክተሩን ፈልግ ያገኘዋለሁ እሺ ያን መርፌ ይሰጣል ከዛ ደህና ትሆናለህ አይዞህ ማስተር እህቴ ልጁንና እናታችንን ውሰጃቸው ወደዛ እያዩ ከሚበሳጩ እና ከሚፈሩ ብትወስጃቸው ይሻላል ስለ ደንጓ አታስብ እኔ ይወስደዋለሁ እሺ እኔ ጋር ይሆናል አታልቅስ አይዞህ ማስተር ማስተር ምንድነው የጩኸት ይሄን የሚያለቅስ ልጅ ከዚህ ያስወጡልኝ ይንጃ ማስተር 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 እኔ እኮ አንድ ዶክተር ብቻ ነው የቀጠርኩት እሱም ፌዴራል ነው እሱ ደግሞ በጭራሽ ፌዴራል ወደ እስር ቤት አልመጣም አፋ ምን አይነት ዶክተር ነው ለወንጃን ያን መርፌ ስጠው ምን አይነት መርፌ አዎ አንተ እንደላከው ነበር የሰማሁት አንተ እንደቀጠርከውና እንደላከው ማን መቀጠሩ ምናምን አሁን ለውጥ የለውም ዋናው ነጥብ እኮ ምንድነው የወጋው ሰውነቱ ላይ ነው ያንጃንን አላቅም ምን እንደወጋው በዛ ሰዓት በጣም ተጎድቶ ነበር ማስተር እና እሱን ከወጋው በኋላ ተሻለው ነቃለ እና ደግሞ ፊቱ ላይ ደግሞ የሳቅ ስሜት ይታይ ነበር ፈገግ ብሎ ነበር በፈጣሪ ስም በፈጣሪ看来我的猜测是对的እንደ ተረጠርኩት ነው ማለት ነው ነገሩ打的根本不是药የሰጠው መድኃኒት አይደለም መርዝ ነበር መርዝ እማማቻለ እሱ ፊቱ ወደ አረንጓዴ ቀይራል ደም ያስመልሰው ነበር እንደዚህ አይነት መርዝ አይደለም ሞርፊን ነው የሰጠው በጣም ብዛት ያለው ሞርፊን ምን ማለት ነው ያ ምንድነው ከኦፒየም ጋር የሚመሳሰል ማለት ነው ወይም ካደንዛዥ ዕፅ ጋር ይሄን ነገር ግልጽ ላድርግላችሁ ይህን ጃን የተወጋው ይሄን መርፌ ሱሰኛ እንዲሆን ነው ያደንዛዥ ዕፅ ሱሰኛ እንዲሆን አድርገው ነው የወጉት
还真是大烟瘾呢。 እንዴ የምር እሱ የኦፒየም ሱሰኛውን ያደንዛጀት 真让范先生给说中了。 ሚስተር ፋን ልክ ነበር ማለት ሚስተር ፋን ማለት 郎中啊， ዶክተሩ ነው 害死他爷爷的老朋友。 የዶንጁሱ አያት 哟，范先生， ሚስተር ፋን ስላየሁ ደስ ብሎኛል እመቤት እንዴት ነሽ ከተገናኘን በጣም ቆየን አዎ 您是来给袁家瞧病 እና የወንጃና አንተን መረመርከው አዎ መርመሬዋለሁ 咋样了？ እና እንዴት ነው ታዲያ የባሌ ወንድም ያለበት ሁኔታ 二爷 ስለዛ ነገር 不像是病了， የታመመ አይመስለኝም ሲታይ አልታመመም ምን ማለት ነው 他少奶奶 እመቤት 两个都是老 እኔና 相 አንቺ 识， ለረጅም ጊዜ 我 እንተዋወቃለን 仗着胆子说句 ለአንቺ 话 ግልጽ መሆን 从 ስላለብኝ 外 ነው 向上看， ይሄ ነገር ሳስበው 犯了大 የኦፒየም ሱሰኛ ሆኗል ወይም ያደንዛዥ ሱሰኛው ለማ የማይመስል ነገር ነው አንተ 从小习武最恨 ይሄ እንጃንማ እንደዚህ ነገር እንደ ከልጅነቱ ጀምሮ ኦፒየምን የሚቃወም ልጅ እኮ ነው አንተ አርጅተሃል ማለት ነው በጣም ተሳስተሃል 我也犯嘀咕。 እኔ ያኔ ረብሼው ነበር አመናጭቃ ባረርኩት ግን ሚስተር ፋን በጣም ምርጥ ዶክተር 这 ነበር 袁家干啥不好？这怎么出 ይሄ 现大 እንጃን 烟了 መርምሮ 呢？ እኮ እንደዛ ብሏል ግን ለምንድን ነው ኦፒየም ያጨሰው ያንጃን እቴ 袁家不可能 ይሄ 出 እንጃን 手， በጭራሽ 即便 ኦፒየም 被任何 አያጨስም 关 እሺ 系判断的不 ሚስተር 假， ፋንና ፌደረር 袁 ልክ 家是被 ናቸው 人害了。 ይሄ እንጃንን 这个奸计 ወጥመድ ውስጥ ከተውት ነው ይሄ ነገር እንዲፈጠር ያደረጉበት የኔ ጥፋት ነው 老师傅， ማስተርን መጠበቅ አልቻልኩም አሁን መጸጸት ምንም አይሰራም 走， ና በል 去找那个常德利。 ቻንድሊንም ፈልገ ማግኘት አለብን ከሱ ነው መልሱ የምናገኘው ሰላም እሺ ደህና ሁኑ አለቆች 先生晚上好， እንደምን አመሻችሁ 有预约，您请。 እዛ ቦታ ሲጄ ነበረ እዛኛው ወንበር ላይ እባክዎትን ይግቡ你谁呀？ ማነህ አንተ 在下农进村。 ኖንግ ሲንጁን እባላለሁ ከዚህ በፊት ተገናኝተን ነበር 哦，哎呀，想起来了， አስታወስኩ 哎，我没约你吧？ ግን አንተን እንደጋበዝኩት እዚህ ያለኝ አልጋበዝከኝም ያንተን እርዳታ 我 ፈልጌ 可是 ነበር 找遍了整个法租界， ለፍሬንች የፈረንሳዮች ግዛት አካባቢ አንተን ፍለጋ ሄጄ ነበረ 找我什么事儿啊？ እና ምን 你 ልርዳ 冒我之名，找了个医生。 የኔን ማንነት ተጠቅመህ ዌንጃንን እስር ቤት እያለ የወጋው መርፌ ነበር አይደል 哪有这事儿啊？ አረ እንደዚህ አይነት ነገር የለም እንደሚባል ነገር የለም ዶክተር ዌንጃን ማለት ምንም አውቀው ነገር የለም ምንም ነገር አላውቅም እኔ 我可告诉你啊， ይኸውልህ ልንገርህ 这是法租 ይሄ 界， የፈረንሳዮች ግዛት ነው 我常某人的地盘。 የኔ ግዛት ነው 你想 ገብተዋል 找我的麻烦呀？ ከኔ ጋር ልትጣላ 你还 ከፈለክ 真得 እዚህ 掂量掂量，你有几斤几两？ መልሰህ ማትከፍለው ነገር ነው የሚገጥምህ እና ልትሸነፍ ነገር አታደርገው 对不起，对不起啊， ይቅርታ 常先生， ሚስተር ቻንግ 打扰您吃饭了。 በጣም ይቅርታ ጊዜን ስለወሰድኩብህ አሁን ሄዳለሁ እኔ ደህና ሁን哎，给我停下！ አቁም 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 竟然敢不听！ ምን አባት ሆኖ ነው ዘግቶ የሚያልፈው ማን ስለሆነ ነው እሱ ልቀቀኝ ልሄድበት እኔ ሻንድሊ ነኝ ና ወደዚህ 各位好人命，各位好人 እባካችሁ 命啊！ እባካችሁን አትግደሉ እባካችሁ 这是哪儿啊？ ምንድን ነው ይህ ቦታ ግን 我农某人的地盘， ይሄ ቦታማ የእኔ ግዛት ነው ከፊት ለፊት የምትመለከታቸው ታላቅና በጣም ክብር ያላቸው ሰዎች ናቸው አንተን እዚህ ጋር አንድ ነገር ሌላ ጨዋታ ጮታለሁ ካልክ በጭካኔያችን እኛ እንዳትወቅስ ሚስተር ሮንግ እባክን እኔ እኮ ከዌንጃን ጋር እዛ ከቤተርናን ጋር ያለ ራሱ እኮ ጥሩ ነገር ተናግሬው ነው እንጂ ማውቀው ምንም ነገር አድርጌው አላውቅም ለምንድን ነው ነገሩን እያከበድክ ያለው ንገረን አሁኑ ዌንጃን ሰውነት ላይ የወጋው ምን ነበረ ዶክተሩ እሺ እነግራችኋለሁ ሁሉንም ነገር እነግራችኋለሁ እባካችሁ እኔን ግን እንዳትጎዱ እባካችሁ ይሄ እኔ ሐሳብ አልነበረም እኔ ተገድጄ ነው ያደረኩት እኔ ዌንጃን እንዲሆን አልፈለኩም ነበር
ጌታ ሉ ነው እንዲህ እንዳደረገ ያደረገኝ ማ 什么 ጌታ ሉ ነው ያልከው ሉንግሲንግ ነው እንዴ 对， አዎ 就是他。 እሱ ነው 硝烟大， ያ የኦፒየም ታጋይ አርበኛ 我要让它变成 እሱ ነው ወደ ኦፒየም ወደ አደንዛዥ ዕፅ ሱሰኝነት ነው የሚቀይረው 他抽的骨瘦如 ከዛም 柴 በኋላ 手 ሰውነቱ 足 ይብረከረካል 之 ሁሉ 力 ነገሩ ይሰባበራል 我一只 በኦፒየም 手 ሱሰኝነት ያኔ በአንድ እጄ ነው ምጨርሰው እናም መልሶ ዕዳውን እንዲከፍል አደርጓለሁ እና ሌላ ምርጫ አልነበረኝም እኮ 噎死我呀！ እሱም መቃወም አልችልም እኮ ምን ላድርግ ታዲያ ይንግሲ ነው 用毒把师傅害了。 እንደገና ማስተርን ወጥመድ ውስጥ ከተተው ማለት ነው 砍死你！ አንተ ራሱ የሱ ተባባሪ ነህ እገድልሃለሁ 饶命！饶命！ እባክህን አትግደልኝ 师 እንዳታደርገው 傅不 ደያ 让咱们随便杀人，你有我 ተከልክሏል እኮ ማ የማስተርን ሕግ ታውቀዋለህ መግደል ክልክል ነው አሁንም ድጋሚ እንዳትሳሳት 你不想死，就赶紧把解药交出来！ አንተ ማትረባ ሰውዬ 解药？ 哪有什么解药？ መድኃኒት የለውም አንቲዶትም ማፍረሻ አንቲዶት ምንም የለውም ይሄ እኮ የኦፒየም ሱሰኛ መሆን ማለት እኮ ሱሰኛ ነው በቃ የሚሆነው እንደ ሌሎቹ ሱሰኞች የተለመደ ሱስ ነው ግን የእሱ ምልክት ግን ከባድ ምልክት 如 ነው 果不继续注 እንዲሆኑ 射吗啡， መቀጠል አይችልም ግዴታ ያን መርፌ ማግኘት አለበት ያደንዛዥ እሱ ያለበዛ ቀን በቀን ነገሮች እየከበዱ ነው የሚሄደው 现 እስከ 在 እብድ እስከ መሆን ድረስ 只有 ይደርሳል 鸦片能缓解这种 እናም 痛苦。 ያ ነገር ደግሞ ከባድ ሁኔታ ውስጥ ይከተዋል ማለት ነው 那以后怎么办？ እና ወደፊት ምን ይሆናል ወደፊት 所有的打 ታውቃለህ እንደ ኦፒየም ሱሰኞች እንደሚሆኑትና መጨረሻው እንደነሱ ነው የሚሆነው በቃ 可我师傅不是， ግን የኔ ማስተር የኦፒየም ሱሰኛ አይደለም 他是大侠， እሱ ጀግና ነው 金门大侠， የቲያንጂያን ጀግና 硝 ነው እሱ 烟大侠， አርበኛ ነው ኦፒየምን የሚታገል አርበኛ ነው 因此这招太阴酸了。 ምን አይነት የጭካኔ ወጥመድ ነው ግን የንግሲ የሰራው 光想要袁家的 እሱ 命， እኮ ያንጂያንን መግደል ብቻ አይደለም የፈለገው 还想毁了袁家 ክብሩንና 的名 ስሙን 声。 በሙሉ ለማጥፋት እንጂ 我掐死你！ አንተ ማትረባ አንገትን አንቄ ነው የምገልህ 饶命！ ተው ተው እባክህን ተው እባክህን እንዳገለኝ ዳዮ 饶命啊！ እባካችሁን ህይወቴ እንዳትጎዷት 这事的真不怪我呀！ ለዚህ ነገር እኮ ነው ያለው የምወቀሰው እኮ ተገድጄ ነው ያደረኩት እባካችሁን እየለመንኳችሁ እኮ ነው እባካችሁን ህይወቴን አትርፏት 阿发， አፋ 求求你们饶了我吧！ 带他走，不要让他知道 እሱን ውሰዱና 这是你师傅。 የማስተር መኖሪያ ቤት በጭራሽ ማየት የለበትም ሸፍናችሁ ልቀቁት ኧረ እባክህን እንዳታደርገው እባክህን ተነስ እንዳገለኝ 让我送吧， ችግር የለውም እኔ ይዤ እወጣለሁ 走。 አልገለውም 爱冲动，跟着 ተንቀሳቀስ ነው ጎቺን ይዥና የእሱ ስሜታዊ ነው በጣም ስለዚህ ተከታታዩ ከሩቅ ሆነች እሺ 小子， አለቃ ዝም በል እባክህን ህይወቴን አትርፋት እንዳገለኝ እባክህን啊，对了， አስታወስኩኝ የሆነ መድኃኒት አለ ትንሽ ሰላም የሚሰጠውና ክሊኒክ ነው ያለው ሄጄ ላምጣ ለሄንጀን ጥሩ ነው በቃ ሄጄ ላምጣው መድኃኒቱ 医生，我陪你去。 ዶክተር ከአንተ ጋር እመጣለሁ ቆይ አንዴ行了，差不多了。 በቃ እዚህ ድረስ ከሸኘው ነው ይበቃል ልቀቀው ትንሽ እኮ ብንወስደው ጥሩ ነው 不行，就这儿。 በቃ አልኩህ እኮ ልቀቀው በቃ ሂድ 行行， እሺ ጥሩ እባክህን እንዳገለኝ እባካችሁን 行行， በቃ እሺ走吧走吧走吧 ሂድ 多谢。 አመሰግናለሁ 我们也回去吧。 በቃ እንሂድ እሺ 摔倒了， ወድቆ ነው ከደረጃው ላይ 高奇， ጎሼ 干什么？ ለምንድን ነው ይሄን ያደረከው 怎么样？
ምን ታስቢያለሽ? ይሄ ሰውዬ መሞት ነበረበት። እንዲህ ነው መማር ያለበት። ገብቶሻል? በጣም ነው አመሰግነው። ይሄ ነገር ደግሞ ስላስተማርሽ። እንዴ እንደገና ገደልክ? ማስተርን እኮ ይሄ ወጥመድ ውስጥ የከተተው እኮ ነው። መኖር የለበትም። በል ካሁን በኋላ የመባረር እጣ ነው የሚደርስ። እሱ እኮ ይኸውልሽ ኦፒየም ማስተርን ሱሰኛ እንዲሆን አድርጎታል። የዛ ምክንያት ደግሞ ይሄ ሰውዬ ነው። መሞት አለበት። ማስተር እኮ ህጎች አሉት አይደል እንዴ? አንዳንዴ እኮ ይኸውልሽ ለነዛ ህጎች ውር መሆን አለብሽ እኮ። እንደዚህ አይነት ሰይጣኖችን መቅጣት አለብን። ለዛ ነው የተማርነው ማርሻል አርት። ይህን ሰውዬ ባንገለው ኑሮ የንግሲ ጋር ሄድና ይነግረዋል። ከዛ የሚፈጠረው ነገር አስቢ። በዛውም እኮ አንቺንም ልጠብቅሽ ብዬ እኮ ነው። ወደዚህ ቤት ወታደሮች ይዞ ይመጣል፣ ብዙ ችግር ይፈጠራል። እባክህን መርፌውን ስጡኝ፣ ፍጠኑ። እባክህን ዶክተሩን ጥራው። እባክህን ትንሽ ታገስ። ዶክተሩ መድኃኒቱን እያመጣል ነው፣ በቅርብ ይመለሳል። እሺ ይህንጃ አይዞ ተረጋጋ። ትንሽ ብቻ ጠብቅ። እሺ ይህንጃ ለምንድን ነው የምታለቅሽው? አይ ምንም። ለምንድን ነው ፊታችሁ ላይ ያዘን ስሜት ማነበው? ምን ተፈጥሯል? ምን ሆኛለሁ? ንገሩኝ። ይህንጃ እስር ቤት እያለ በጣም ተጎድተህ ነበር። አሁን በጣም ማገገም አለብህ። በጣም ከባድ ሁኔታ ውስጥ ነው ያለው። ማስተር ዶክተር ፌዴራል መጥቷል እዚህ መድኃኒቱን ይዞ። በቃ የሚወጋው መድኃኒት አሁን እሰጣለሁ። ይህን አስመሳይ ዶክተር ወደዛ አስወጡልኝ። ምንም መፍትሄ ሊሰጠኝ አይችልም። ዶክተር ፌዴራል እንደ አይነት ሰው አይደለም። በጣም ጎበዝ ዶክተር ነው፣ አውቀዋለሁ እኔ። እመነኝ። ይውጣልኝ። ይህን እንደዚህ ሆኖ ማድረግ አልችልም። እንዴት እንደዚህ እየተንቀሳቀሰ ልወጋው እችላለሁ? አፋ ዳዩ በደንብ አድርጋችሁ ማስተርን ያዙት። ማስተር ያዙት፣ በደንብ ያዙት። እናቴ ወደ ኦፒየም መሸጫ ነገ መሄድ አለብኝ። ኦፒየም እገዛለሁ። እናም የኦፒየም ማጣበቂያ አሪፍ ኳሊቲ ያላቸውን እቃዎች እገዛለታለሁ። እናቴ ምን አቅደሽ ነው? ምን ለማድረግ አቅደሽ ነው? ንገሪኝ። አውቃለሁ የእንጂያን ወጥመድ ውስጥ እንደገባ እናም የኦፒየም ሱሰኛ እንዲሆን እንዳደረጉት። በጣም እየተሰቃየ እኮ ነው ያለው በኦፒየም። እናም እንዲያጨስ ፍቀዱለት እባካችሁን። እንዲሰቃይ አታድርጉት እናቴ። ፌዴራል እኮ አሁን መድኃኒት ሰጥቶታል። አሁን ይሻለዋል፣ ተኝቷል። አቷሽኝ እኔን የአውሮፓ ዶክተር ሲያወራ ሰምቼዋለሁ። ለእንጂያን የሰጠው የእንቅልፍ መድኃኒት ነው። እንቅልፉን እንዲታይ ለ10 ሰዓት ቢተኛ ነው። ከዛ በኋላስ ምን ይፈጠራል? ሲነቃ ምን ይፈጠራል? ንገርኝ እስቲ። የእንጂያን ካላጨሰ በጣም ነው የሚሰቃየው። ስቃዩ ይብሳል። እሱ እኮ የኔ ልጅ ነው። እኔ ነኝ ወደዚህ ዓለም ያመጣሁት። የወለድኩት እኔ ነኝ። ብቸኛው የቀረ ልጄ እኮ እሱ ነው። እንደዚህ ሲሆን ቆሜ ማየት አልችልም። ስቃዩን እስከ ሞት ድረስ እንዲሆን ሆኖ ቆሜ ማየት አልችልም። እናቴ የእንጂያን እንዲህ እንዳደርግ እንዳታደርግ እባክሽን። ከሚስተር ሎንግ ጋር አውርተናል እና በመጨረሻ የደረስነው ውሳኔ አለ። እሺ ምንድን ነው የወሰናችሁት? ከእስር ቤት ከወጣበት ጊዜ ጀምሮ ምግብ አይበላም፣ በትክክል እንኳን አይመገብም። ልጄ ላይ የሆነ ያለው ነገር እኮ በጣም መጥፎ ነው። ልጄ በቅርቡ ይሞታል። አሁኑኑ ኦፒየም ሄደሽ ትገዣለሽ? አትገዥም? ይዘሽለት ትመጫለሽ ወይስ አትመጭም ነው ጥያቄ። አላመጣም። አንቺ
你这个没有ማጣቅሚ ምንም ማጣቅሚ ሰው ነሽ አንቺ 你给我ውጪልኝ አሁን 伯伯，您早点歇着。 እሺ እናቴ እረፍት አድርጊ እባክሽ ኦፒየም በመጀመሪያ ክፍል አካባቢ እንደነገርኳችሁ ኦፒየም ማለት አደንዛዥ እጽ ነው እሺ ሌላ መንገድ የለም እንዴ 有 አንድ ነገር አለ 没有人成功过 ግን ማንም ሰው ውጤታማ አልሆነበትም በዛ ምን ማለት ነው 像切掉抖音 ያው ከሱሰኝነቱ ለመውጣት በጣም ልዩን ኃይልና ጥንካሬ ያስፈልገዋል 后者更重要 እና ያ ደግሞ በጣም ጠቃሚ ነው ብዙ ሰዎች ሞክረዋል ግን ሊሳካላቸው አልቻለም በመጨረሻም 没有成功 በጣም ደካማ ኃይል ስላላቸው ይሄንጃን ደግሞ ሁለቱም ነገሮች አሉት እኮ አይደል 首先要告诉他真相 አው እሱ እውነት ሊሆን ይችላል እሱ ቡጠኛ ነው ተፋላሚ ነው ግን እንደዚህ አይነት ጥረቶች ይኖሩታል ብዬ አላስብም እና ተሰብሮ ይወድቃል ነው የምትለኝ እና ሻው ምን ይፈጠራል እንዲህ ተሰብሮ ከቀረ ምንድነው ማድረግ የምንችለው ሚስተር ነው እና ሌላው ነገር ደግሞ እዚህ የሚመጡት ወጣት ልጆች የውሃን የጥበቃ ድርጅት ውስጥ ማርሻል አርት ሊማሩ የመጡ ሰዎች እኮ እሱን ሲያዩት ያው ነገሩ መበላሸቱ አይቀርም በዛኛው ቀን ተስማምቼ ነበር በነገሩ እና አልፈዋለን ብዬ ነበር ግን ይሄ አንጃን ይሄ ነገር ላይ ያደርገው አልቻለም በቃ አንተም ሁላችሁ ማርሻል አርት እንድታማስተማራችሁን ቀጥሉ በሉ በቃ ሚስተር ኖንግ 农先生 这是我们师门内的 ስለኛ ስራ አንተ ምን ይመለከታል ምን እንድናረግ ነው አንተ የምትነግረን ለኛ እኮ ምንም ነገር ማዘዝ አችልም ጎቺ 年长的师兄带师传艺 አሁን እዚህ ጋር እኛን የማዘዝ ስልጣኑ ያለው የመጀመሪያው 道拳就是我教的 የተመረጠው ዋናው ተከታይ ነው አንተ ምንም ነገር ልትፈጠር አትችልም እዚህ 刘振少 ሉሽን 你可是大师兄 አንተ ነው የመጀመሪያው ተከታይ ስለዚህ አንተን ብቻ ነው የምንሰማው那先生我师弟高说的对 እባክህ ጎቺ ወንድም ያለው ልክ ነው አይ ችግር የለውም አንዴ ተናግሬያለሁ እኮ አረ ምን ችግር አለው አንተ ከኛ ታላቅ ነህ ብዙ ምክሮች ለመምከር ነው እንጂ መልካምነት ስለሆነ ነው የመከርከን አይደል እንዴ ስላለ መከርከን በጣም እናመሰግናለን ወንድሜ ጎቺ ምን ሆነ ነው ነገሩ እንደዚህ የምታጋግለው 多谢沙姑娘抬举 እመቤት ሻ 那我就再提个 በዚህ ጉዳይ ሌላ ምክር ብሰጥሽ ደስ ይለኛል 你就不要参与了 ከማርሻል አርት ማሰልጠኑ ርቀሽ ብትቆይ ጥሩ ነው ምክንያቱም እዛ ጋር ያሉት ወንዶች አንቺን ላይ ቀበሉሽ ይችላሉ እና ራስሽን ከዛ አርቂ 放心吧 ገብቶኛል እሺ እንደዛ አደርጋለሁ አታስብ 从今日起我们轮班带 እሺ ዛሬ ማሰልጠኑን እንጀምራለን እንደ ማስተር ሆነን ማስተርን ወክለን ማስተር እስኪነሳ ድረስ ብቻ ማለት ተቀብለናል ወንድማችን ጀንክሽን ችግር የለውም እንደውም የዛሬውን ስልጠና እኔ ራሴ ጀምሯለሁ 我也得看看他是不是这块料 እነዛ ምን እንዳላችሁ ያሉ እስቲ ምን አይነት ብቃት እንዳላችሁ እንዴ ለምንድን ነው የወጣው አባዬ ልጄ ምን ሆነ ነው 练武太苦了 አረ ማርሻል አርት በጣም ነው የሚከብደው ካሁን በኋላ ማድረግ አልችልም በቃ አታስብ ጥሩ ና ወደ ቤት እንሂድ በቃ የኔ ውድ ልጅ ና በቃ ና ወደ ቤት እንሂድ አያቴ ወንድሜ ጎቺ እኮ በቃ ሊሰብሮ ነበር እንደዚህ ወጥሮ ተጭኖኝ ነበርና በዛ በቃ እንብዬ ወጣ አንተ ማፈራ ትንሽ ከባድ ነገር ማድረግ ያቅታል አንድ ወይስ እንደ አባት ሄደ የኦፒየም ሱሰኛ መሆን ነው የምትፈልገው አሁን እግር እንድሰብረው ትፈልጋለህ ግባይ እግሬ ነው የምሰብረው አያቴ አረ ሚስተር ሄ አሪፍ ነው ያደረኩት
裙子紧， ቡታችሁን አስተካክሉ በደንብ 脚 እግራችሁን 好，挺起来， እና ቀጥ ብለው ቁማል 好，起来， ተነስ 看什么看？接着练。 ምንድነው የምትመለከቱት በሉ ቀጥሉ 怎么回事？什么声音？ ምንድነው ውጪ የሚሰማው ድምፅ ጩኸቱ ነቃ እንዴ 哦，外面啊， ውጪ 是金父老送来的后生 የቲያንጂያን 在 ሰዎች 西 እኮ ልጆቻቸውን ወደዚህ ልከዋል ለስልጠና እና ጎቺ ደግሞ እያስተማራቸው ነው ዛሬ አረ የማይረባ ነገር ነው 什么时候要收徒弟啊？ እንዴት 再说 ከተከታዮች ውስጥ ቅድሚያ እሱ ለምን ትምህርት ይሰጣል ጎቺ እኮ በጣም 不足， ከባድ ነው ስራውን ያከብድባቸዋል እና እነዚህ ደግሞ ወጣት ልጆች ምንም አያውቁምና እንዳይጎዱ 对了， በነገራችን 我 ላይ 昨天难受的厉害， ማታ የሞትኩ ያህል ስሜት ነው የተሰማኝ በጣም ጥልቅ የሆነ እንቅልፍ ውስጥ ነበርኩ 是费德勒医生给你打 አዎ 的针。 ምክንያቱም ዶክተር ፌዴራ የሰጠ መድኃኒት እኮ ነው 这个针和前 አረ 面的那个 ከዛኛው 针 እስር 不 ቤት 一样 ከተሰጠኝ ይሄኛው ይለያል 让我昏昏欲 የሆነ 睡， የመጫጫን ስሜት 一点都不清 እና 醒。 በጣም የድካም ስሜት 要不你再 ሲሰማኛል 睡一会儿？ ነው ተጨማሪ ትተኛለህ እንደ እንቅልፍ አይ እስቲ ሂጂና ጄንግሼንግን ጥሪልኝ እሺ 振生， ጄንግሼን 你师傅叫你。 ማስተር ላይ ይፈልጓል ነቃ እንዴ 师傅， ማስተር 老百姓们都拥戴您， የቲያንጂያን ሰዎች 小 አንተ 伙子 ማየት 们都想 ይፈልጋሉ 习武，不想做东亚病夫。 እና ራሳቸውንም ማርሻል አርት ልጆቻቸውንም ማሰራት ይፈልጋሉ 我 እዚህ 现在就是个病样子， አሁን ታዲያ እኔ 怎么 ያሞኛል 教徒弟啊？ እንዴት አድርጌ ነው 不用 ማስተምራቸው 您教， አይ ያን ማድረግ 我 እኮ 们师兄 የለብንም 弟4个先 እኛ 拜师传艺 ተከታዮቹ የምንችለው እናስተምራቸዋለን ከዛ ደግሞ አንተ ስታገግም ትክክለኛውን ትምህርት ታስተምራቸዋለን 就是高奇这小子性子这么急，我属 እኔ 实没 ያንን 想 ነገር 到。 አልጠበቅኩም ነበር ያው 你先好好休息， ቦቺ ትንሽ 我就把他 ነገሩን 叫来。 አክብዶባቸዋል እና ሄጄ እኔ እሱ ልቀይረው 真是啊， ጄንግሼን 你从小就跟着我， ከልጅነት ጀምሮ 不 አብረን 说 ያደግነው 骗我的话吧？ እየዋሸኸኝ አይደለም አይደል 怎么会呢，师傅？ ለምን 我哪敢 ማስተር 骗 ለምን 你啊 ዋሻለሁ እንዴት ብደፍር ነው አንተን ዋሸው 我这到底是什么毛病？ እሺ ምን እንደሆንኩ በትክክል ንገረኝ እስቲ 内伤啊， ያው 就是 ውስጣዊ 内伤没 ጉዳት 好 ነው 意思。 እና ሙሉ ለሙሉ አላገገምክም ለዛ ይህ የማይመስል ነገር ነው ውስጣዊ ጉዳት ከሆነ እኮ የውስጥ ሰውነቴ ከተጎዳ ምልክቶች ይኖሩ ነበር ወይ ፊቴ ላይ ወይ እጅና እግሬ ላይ ግን ምንም አይነት 难 የለም 受的厉害， ይሄ 我这到底 ደረቅ 是 የሆነ 什么 ህመም 怪病？ ስሜት ነው እየተሰማኝ ያለው ምን አይነት በሽታ ነው ይሄ ግን 不知道，师傅。 አላቅም ማስተር 请大家先坐下。 እባካችሁን ቁጭ በሉ ሁላችሁ 坐下，歇会 ቁጭ 儿。 በሉ እረፍት አድርጉ እስቲ 好， እሺ 今天二师兄啊， ማስተር ጎሺ አሰርቷችሁ ነበር ግን ከባድ የሆነ ስራ ነው 为的就是 ያሰራችሁ 过 አይደል 遍筛子， እኛም እስከ መጨረሻ የሚቆዩትን 不能 ለማየት 吃苦的 ነበር 都知难而退了。回去 እናም ያልቻሉት ወጥቷል እናንተ እዚህ ቀርታችኋል 要学武， ማርሻል አርት 想好了 መማር 没有？ በጭንቅላት ነው እናም መቀጠል ዝግጁ ናችሁ እርግጠኛ ናችሁ አዎ ዝግጁ ነን 好， ጥሩ 习得一身武，一辈子都受 ማርሻል አርት መማር 吃点苦。 ለህይወት 知道 በጣም ጠቃሚ ነው 下 ህመም 面大 ሊኖረው 师兄 ይችላል 打套拳， በሚቀጥለው አሁን 大伙儿接着 ማሳያችሁ ነገር አለ የኔን የፍልሚያ ልምድ ነው ማሳያችሁ አረ ይህ አስተማሪ በጣም አሪፍ ነው እንደ ጓደኛ አድርጓቸዋልና አንዳንድ ነገሮች እያሳያቸው ነው አረ እኔ ምንድን ነው እስቲ እኔ ኑ
በጣም አሪፍ በጣም አሪፍ ከኋላ ወጊ ነው እሱ ከኋላ የሚወጋ ወጊ ነው ተደብቆ እንደፈሪ 你说谁小人呢 ማን ነው ከኋላ የሚወጋው 我问你话呢 እየጠየቅኩ እኮ ነው ማን ነው ከኋላ ወጊ ያልከው 还能有谁 ማን ቢሆንስ 人前忠厚背后下 ሲያዩት እንደ ጥሩ ነው መጀመሪያ ግን ከኋላ ተደብቆ ሰውን ያጠቃል 他就到 እኔ ምንም የወሰድኩበት ነገር የለም መጥፎ ነገር አላረኩ ቼንሼንግ እኮ እንደዚህ አይነት ሰው አይደለም አይደል 那师傅怎么会知道 本来 እና ማስተር ዴላ ያቻለ 一上午就 ያንተ ጥፋት ነው 这么教下去 ከሰዓት ውጭ ወደ 78 የሚጠጉ ተማሪዎች በአንተ ምክንያት ጥለው ወጡ እንዴት ነው ታዲያ የጥበቃ ድርጅት የሚቀጥለው 四爷这霍元甲 ጌታ 真 ይሉ 能扛的到今天也没有去打赢 ይሰባበራል ብለን ያሰብነው ያንጃን ምንም አይነት ምልክት እያየን አይደለም እና የአውሮፓዊው ዶክተር የወቀው ነገር አሽሹ እየሰራ አይደለም 不可能 የማይሆን ነገር ነው ሊቻል አይችልም 将军派来的亲信 ይሄ እኮ ብዙ ቦታ ላይ ሞክሬዋለሁ እኮ ከማንም ድጋፍ ቢያገኝም ይሄ ነገር ውጤታማ እንደሆነ አረጋግጫለሁ ብዙ ጊዜ ሞክሬዋለሁ ያንጃን እኮ ምን ሰው እኮ ነው ሌላ የተለየ ነገር የለም እሱ ላይስ እንዴት ነው የማይሰራው 再去 እሺ መልከታችሁን ቀጥሉ ከቤቱ ማንም ሰው ይውጣ ማንም ተከታትላችሁት ለሆያንጃን ኦፒ የሚገዛለት ነው የሚሆነው እሺ ተቀብለናል冤家 ይንጃ 你忍一忍啊 እባክን 刘 ተረጋጋ 先生去 ተረጋጋ 请医生了 ዶክተር እኮ ልኮልሃል ሌንግስም በቅርቡ ይመጣልሃል ይንጃ 冤家你忍一忍 እባክን ይንጃ ተረጋጋ伯母 እመቤት陆先生 ሚስተር 医 ነው 生呢怎么没跟你一块 ዶክተሩ 回 የት አለ ካንተ ጋር እንዴት አልመጣም 诊所没有了 አዎ ክሊኒክ ውስጥ መድኃኒት ጨርሷል ምንም ነገር የለም እና ዶክተር ፌዴራል ሌላ ሆስፒታል መድኃኒት ለማየት ሄዷል 带来了这个 እናም ይሄን እንድሰጠው ነግሮኝ ነበረ ይዤለት የመጣው መድኃኒቱ 这个药我吃过怎么只有 ይሄን እኮ ከዚህ በፊት ወስጄዋለሁ ትንሽ እኮ ነው አዎ ክሊኒክ ውስጥ ምንም ነገር የለም ይሄ ብቻ ነው ያለው ፌዴራል ያለው ደግሞ በቀን 3 ነው የምትወስደው አንድ ጊዜ ማለት ነው አንድ መድኃኒት አረ ጂንሱን እየተሰቃየው እኮ ነው እባክን የባለፈውን ዶክተር አምጣልኝ 来个打了针就舒服的医生 እናም እንዲሻለ ያደረገኝን ዶክተር እባክን ጥራው ያን መርፌ ወጋኝን እየተሰቃየው ነው እባክን ሹሾው አዳራሽ ይላል የገበያ አዳራሽ ነው አደንዛዥ እጽ ወይም ኦፒየም የሚሸጥበት አዳራሽ ነው ጌታ ይሉ 您老人家 በትክክል እውነተኛ አመለካከት ነው ያለ በጣም ጎበዝ ነው የእንጃን እናት ልትገዛለት ኦፒየም 给霍元甲 ወደዛ ሄዳለች ወደ ገበያ 盐膏子没少买 እናም በትክክል ያቀድከው ነገር ተሳክቷል ልክ ነበርክ 哎呀朝廷 አዎ 回京听差 የኢምፔሪያሉ ጠባቂዎች ይህን ትልቅ ጉዳይ ያደረጉታል ወደ እነሱ ይዤላችሁ ይላሉ ወር ቆይቼ ስመለስ ደግሞ 家就是名副其实的大 ወንጃን 人鬼了 አብዶና ተበላሽቶ ነው ማገኘው 看 እኔን መንገድ አቋርጦ እንዳለፈ አሁን ይከፍላታል 杀人无形 ወደ ጭቃነት ነው የሚቀይረው
ጌታ ያሉ በጣም ብልህ ነህ። እቅድ ሰርቷል። በጣም ብልህ ነህ። ጂንሰን ኧረ እባክህን አሁን መድኃኒቱ አልመጣም። አውቃለሁ እኮ ተጨማሪ እንደሌለ። እባክህን ታገስ እባክህን። ፌዴራል በቅርቡ እዚህ ይመጣል። ሁላችሁም እዚህ ምን እያደረጋችሁ ነው? ምን እየተመለከታችሁ ነው? ልጄን እርዱና ወደ እኔ ክፍል ውሰዱልኝ። እማዬ ዩንጃን እኮ አሁንም ትንሽ ከባድ ሁኔታ ውስጥ ነው ያለው እና ችግር ሻየን ዩንጃንን ያዙና ወደ እኔ ክፍል ውሰዱልኝ። እማዬ ስለምንድን ነው ልታወሩኝ የፈለግሽው? በጣም ጥሩ ስሜት እየተሰማኝ አይደለም። እባክሽን ወደ ነጥቡ ግቢ ቶሎ። ሁለታችሁ ውጡ። ልጄ አውቃለሁ አንተ ህመም ውስጥ እንዳለ እና ደግሞ እንዴት ህመምህን ማስታገስ እንዳለብህ አውቃለሁ። የምር እማዬ ፍጠኛ ታዲያ እርጅኛ። እስር ቤት እያለህ የተወጋሁን ነገር አግኝቼዋለሁ። ያንን ምንድን ነው? እስቲ የት አለ? አንቺ ስጭኝ። ይኸው ያዝ። አየኸው? ምንድን ነው ይሄ? እንደ የኦፒየም ማጨሻ አይደል እንዴ? እማዬ ኦፒየም እንዳጨስ እየጠየቅሽኝ ነው? ሌላ ምርጫ የለኝማ። ምን የንሲ አንተን ወጥመድ ውስጥ ከተተና እስር ቤት እያለህ መረዘህ የኦፒየም ሱሰኛ እንድትሆን አደረገ እና ማጨስ አለብህ። ያለ በዛ ህመሙ ይገልሃል። አንተን መረዘኝ። አዎ እና እስር ቤት እያለህ ነው ያንን ነገር ያደረገ። እንደ ኦፒየም አይነት ነገር ነው የተወጋኸው እና አሁን እየተሰቃየ ነው። አሁን አንተ የኦፒየም ሱሰኛ ሆነሃል። ይህን ነገር መውሰድ አለብህ። የኦፒየም ሱሰኛ ልጄ ዩንጃ ታውቂ ነበር እኔ የኦፒየም ሱሰኛ ሆኜ እንደሆንኩ? እኔ ለምንድን ነው ያልነገርሽኝ ለእኔ? ጂንሱን ማስተር የኦፒየም ሱሰኛ መሆኔን ታውቅ ነበር? ይህንጃ አወቅ እንዴ? ለምንድን ነው የደበቃችሁኝ ይህን ነገር? እኔ ፌዴራል ጋር አውርተን አንዳንድ ነገሮችን እየሞከረን ነበር። ያ እስኪሳካ ነው። ሊሺንግ ማስተር እንዴት አድርጌ ልንገር የኦፒየም አጥፊ አርበኛ ነህ እና እንዴት ደፍሬ ደግሞ የኦፒየም ሱሰኛ ነህ ብዬ ልንገር? ለዛ ነው ማስተር። ሻየን አንድ ነገር እንድታደርግልኝ እፈልጋለሁ። ምንድን ነው ማስተር? ግደይኝ ማስተር። ለምንድን ነው እንደዚህ የምትለው? ሆንጃን እንዲሆኑ ከሚቀር የኦፒየም ሱሰኛ ከመሆን ሞቱን ይመኛል። ሞቴን ነው የምፈልገው እኔ ማስተር። እየለመንኳችሁ ነው ሁላችሁም። ለመጨረሻ ጊዜ እንኳን ራሴን ችዬ ክብሬን ጠብቄ ልሙት።
በራሴ መንገድ አደርገዋለሁ። ማስተር 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 አገኘሁት። ቅዱስ ዮሐንስ ሆስፒታል ሄጄ ነበርና አገኘሁት። ማረጋጊያ መድኃኒቱን አግኝቷል። ማስተር የእንጀ አንድ ማረጋጊያ እኮ የምትሆን ብልቃጥ አምጥቼልህ ነበር መድኃኒት። ያው ሱሰኛ ስለሆንክ ትንሽ ያረጋጋል። ያንን ላሳውቅህ ብዬ ነበር። ስምህን ድጋሚ ትነግረኛለህ እባክህ? ስሜ ፌዴራር ይባላል። አንተ ፎቶ አንሺ እና ደግሞ ዶክተር ነህ አይደል? አዎ እኔ ጀማሪ ጋዜጠኛና እንዲሁም ደግሞ ፕሮፌሽናል ዶክተር ነኝ። ነግሬህ ነበር እኮ ከዚህ በፊት። ፌዴራር ጥሩ ጓደኛዬና ምርጥ ዶክተር ነው። እናም ጥሩ የሕክምና ልምድም አለው። ጥሩ ሁላችሁም እባካችሁ ይህን ክፍል ለቃችሁ ልኝጡ። ከዶክተር ፌዴረር በስተቀር ከእሱ ጋር ማወራው ነገር አለኝ። ይሁንጃ አታስቢ። ትላንት እኮ የምፈልገውን ነገር ተወግቻለሁ አይደል? አግኝቻለሁ እና ካሁን በኋላ ራሴን አልጎዳም። በቃ ችግር የለውም። ሂጂ። እሺ ዶክተር ፌዴረር እባክህን ቁጭ በል። ዳዮ ሂድና ከእንጨት ቤቱ ገመድ ይዘህልኝና። እሺ ማስተር። ጄንሸን፣ ጎጂ፣ አፋ ከኔ ጋር ኑ። ኖንጂንሰን ፌዴረር ይሄንጃ ምንድን ነው? ስለምንድን ነው ያወራህ? ጠየቀኝ እንዴት አድርጎ ሱሰኝነቱን ሰብሮ እንደሚወጣ። እናንተ ምን አልከው?我只愿